ሰላም ውዶችዬ እንዴት አላችሁ? እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ የማሳያችሁ የብስኩት አሰራር ነው። ከሱቅ የሚሸጠውን ብስኩት የሚያስንቅ ብስኩት አብረን እንሰራለን። ከዛ በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ ኮሜንት አስቀምጡልኝ። እኔም ደግሞ መልሼ ሰብስክራይብ አደርጋችኋለሁ፣ መልስላችኋለሁ። አበረታቱ፣ ላይክ ሼር አድርጉልኝ። ወደ አሰራሩ ስንሄድ የሚያስፈልገን ነገር ምንድነው? ነሻ ያስፈልገናል። ሁለት ማንኪያ በዚህ ነሻ ያስፈልገናል። እዚህ ደግሞ ፒኪንግ ፓውደር ያስፈልገናል በትንሹ ማንኪያ ሁለት። ከዛ ግማሽ ኩባያ ዘይት፣ ስኳር፣ ውሃ፣ ጨው ነው የሚያስፈልገን። ከዛ 2 ኩባያ ዱቄት። እናንተ እንደ ፍላጎታችሁ በብዙ ብትሰሩትም አብዝታችሁ ብትሰሩትም ስለማይበላሽ አብዝታችሁ ሰርታችሁ ማስቀመጥ ትችላላችሁ። አብሶ ደግሞ ለኛ ለኦርቶዶክስ እምነት ተከታዮች በጣም ሀሪፍ ነው። አሁን ጾም ስለሆነ ይሄ ደግሞ የጾም ብስኩት ነው። ምንም አይነት እንትን ስለማይጨመርበት እንቁላልም ሆነ ወተት ስለማይጨመርበት የጾም ብስኩት ይሆናል እና እንደኔ ጣፋጭ የምትወዱ ሰዎች ሰርታችሁ ሞክሩት። ወደ አሰራሩ እንሄዳለን። መጀመሪያ እዚህ ስኳሩንና ውሃውን እንጨምራለን። በዚህ ከለሩ ደግሞ ሀሪፍ ከለር እንዲያመጣላችሁ ከፈለጋችሁ እንትን መጨመር ትችላላችሁ። ዘይቱንም አብሬ ጨምርና ከዛ እንትኑን ስኳሩን በደንብ አሟሟዋለሁ። የብርቱካን ጁስ የተፈጨው ማለት እሱን ብጨምሩበት ፓውደሩን ከለሩ የሚያምር ከለር ይሰጣችኋል። እንደምታዩት ውዶችዬ በደንብ እንትን ብሏል፣ ተቀላቅሏል። ጨውም ጨምሬያለሁ፣ ጨው እንዳትረሱ። ስኳሩ እንትን ሟምቶልኛል። ከዛ ምን እጨምራለሁ? ዱቄቱን እጨምራለሁ። ዱቄቱን እኔ በልኬ ነው እንትን ያልኩት፣ ለክቼ ነው ያስቀመጥኩት። ከዛ ነሻውን እጨምራለሁ። ነሻ የሚጠቅመን ለምንድን ነው? ብስኩቱ ድርቅ ያለ እንዲሆን፣ የሆነ ድርቅ ያለ፣ ይሄ ደግሞ የሆነ ፍርፍር ያለ እንዲሆን ይረዳናል። ከዛ ስናቦካ በደረቁ ነው የምናቦካው። እናንተ ከፈለጋችሁ ግላፍስ ለብሳችሁ ማብካት ትችላላችሁ። እኔ ግን እጄ ከግላፍስ ስለሚጸዳ ግላፍሱ ከኔ እጅ ስለማይጸዳ በእጄ ነው እንትን የምለው የማቦካው። እጄን በደንብ ታጥቤ በእጄ ያቀላቅለዋለሁ። እንትን ስታቦኩ እንደዚህ ደረቅ መሆን አለበት። ምክንያቱም እንትን ከሆነ ከቀጠነ የሆነ እንደምንፈልገው አይነት ብስኩት አይወጣልንም እና በደረቁ እንደዚህ በደረቁ እሹት። ይሄን አመጣና ከዚህ ትንሽ አሸዋለሁ። ከዚህ አድርጌ ደረቅ ስለሆነ ትንሽ ያደክማል። ቢያደክምም ግን በደረቁ ከታሽ እንደምንፈልገው አይነት ይሆንልናል እና በዚህ አሸዋለሁ። ከዛ ይሄን ከሁለት ቆርጠዋለሁ። ከዛ ይሄኛውን እንትን እላለሁ፣ እፈርዳለሁ። ይሄን አስቀምጣለሁ እዚህ ከቦታ ዶችዬ እንደዚህ ሆኗል። እንግዲህ ይቅርታ እንትን ስፈርድ ካሜራው ስላልተመቸኝ እሱን አላሳየኋችሁም፣ ግን እንትን ብየው እንደዚህ ሆኗል። ከዛ እቆራርጠዋለሁ በምፈልገው አይነት። እናንተ የቅርጽ ማውጫ ካላችሁ ይሄ የሆነ ጥርስ ያለው ይሄ አሁን ጥርስ ያለው ቢሆን የሆነ ያምራል፣ ከዚህ የተሻለ እንትን ያወጣለታል። እኔ ግን ስለሌለኝ በዚህ ነው እንትን የምቆራርጠው። ይሄም ችግር የለውም። እንደዚህ ከቆራረጥኩት በኋላ እዚህ ላይ ቅርጽ አወጣለታለሁ በዚህ መልኩ። የምታዩት ውዶችዬ እንደዚህ ቅርጽ አውጥቼለታለሁ። ሊጡን ግን ስትዳምጡ ብዙ መሳሳትም ብዙ መወፈርም የለበትም፣ መካከለኛ ነው መሆን ያለበት። በዚህ መልኩ እንትን ብየዋለሁ። ከዛ
እዚህ ሳጅ አለኝ። እዚህ እንትን እለዋለሁ። በዚህ መልኩ እንትን አልቋል። ከዛ ፎርም ጨምረዋለሁ። ፎርሙን ደግሞ ታችኛውንም ላይኛውንም እኩል ነው የምታበሩት። እኩል አብረታችሁ የታችኛውም የላይኛውም እኩል በርቶ እኩል መብሰል አለበት እና አሁን ወደ ፎርማችን እንጨምር። ከፎርም ጨምረዋለሁ። ለ15 ደቂቃ ጠብቀዋለሁ። ከዛ ከ15 ደቂቃ በኋላ መልሰን እንገናኛለን። ውዶችዬ በዚህ መልኩ አልቋል። ትንሽ ካሜራ ላይ ይመስለኛል ነጭ ይመስላል እንጂ ነጭ አይደለም። እንደዚህ ቆንጆ ከለር ነው ያለ ታችኛውም እንደዚህ። ከዛ ልክ እንደ ብስኩት ነው። ከቢጋላው ብስኩት ያስንቃል። ጣዕሙ ደግሞ በጣም ነው የሚጠመው። አብሶ ለጾም ደግሞ ሀሪፍ ስለሆነ ሰርታችሁ ሞክሩት። እኔንም አበረታቱኝ፣ አይዞሽ በርቺ በሉኝ። ያጠፋሁት የምጨምረው ነገር ካለም ደግሞ እንደዚህ ጨምሪ፣ ይሄን አስተካክሊ በሉ። አስተያየት እቀበላለሁ። ላይክ አድርጉልኝ፣ ሰብስክራይብ፣ ኮሜንት አስቀምጡ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ባይ ባይ።